ጽናት አመለጠች። ለኪራይ ሁሉንም ነገር ነገረችው ማለት ነው። ቤተሰብ ሶሲ እንግዲህ ተዋረደች ማለት ነው። ጭራሽ እሷን አሳግታ ከባፊቱ እየበለጠ እንድጠሏት አደረገችው ማለት ነው። እውነታውም ተጋለጠ። ሰላም እንዴት ናችሁ? ሰላማችሁ ስትበልልኝ ብያላችሁበት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማለት ቤተሰብ ሆኑ። ጽናት ክፍል 28 ውስጥ እንግዲህ እንዳየ ነው ጽኒ ታግታ ነበር። ሶሲ አሳግታት ነበር። ያው ምስጢሯን ስላወቀችበት እንዳታወጣብኝ ብላ እሷን አሳግታ እንግዲህ እሷ በሰላም ልትኖር ነበረ። ጽናት እንግዲህ ብልህ ሴት ናት፣ ትዕግስተኛ ናት። እንደምንም ብላ ከሰውየው እጅ ማምለጥ ትችላለች ማለት ነው። ሌላው ደግሞ ቤቲም በመጀመሪያ ጽናት የት እንደሄደች አላወቁም ነበር። እንደውም ከናሆሜ ጋር መጠጥ ቤት ሄደች መስሎት ኪራይ በጣም ተናዶ ነበረ። እንግዲህ በጣም ስለሚወዳትም በጣም ነው የሚያስብላትም። ያው ከሌላ ሰው ጋር እንድትሄድ አይፈልግም፣ ይናደዳል። እና ናሆሜ ስመጣ የት ናት? እሱ ደግሞ ሰክሮ ነበረ። እሷን ሸኝቻት ነው ያልኩት እኔ ስል እንግዲህ በጠዋት ተነስቶ እዛ አካባቢ ሸኝቻት ተመለስኩ። አካባቢ ካሜራ አለ፣ እስኪ ለምን ሄደን አናይም ብሎ ሲያዩ ጽናት ታግታለች ማለት ነው። ያው በጠዋት ደግሞ እንትና ነው ቤቲን ከቤት አባራው ስለነበረ ኪራይ ቤቲ ናት ተሳገተችው ብሎ ነው ያሰበው ማለት ነው። ቤት እንግዲህ ቤት ስትመጣ የት ናት ጽናት ብሎ አነቃት ቤቲን ማለት ነው። ቤቲም ደግሞ ያንን እድል እጠቀምበታለሁ ብላ እኔን የሚያሳገዝኩት እሷን እንድለቅልህ ከፈለግ እኔን አግባኝ ብላ እዚህ ያስፈራራችሁ ማለት ነው። ሶሲም ቁጭ ብላ ስለነበረ ደግሞ ሶሲም ደነገጠችው። እንግዲህ የጨራሽ ባሰ ቤትም ራሷ ላይ የባሰ እንትን አመጣች ማለት ነው። እሱ ኪራይ ድሮም አይወዳትም፣ ግን አሁን ደግሞ የበለጠ ሰውን በእንትን ነው መግዛት፣ በልቁ ፍቅር በመስፈራራ የአንድ ሰው ካልፈለገ አልፈለገም። በግድ ደግሞ በማስፈራራት አንድ ሰው አግብቶ ይኖራሉ። መቼም ደስታ ማግኘት አይቻልም፣ ልትደሰትም አትችልም፣ ደስታ መስጣት አይችልም። ያለ ፈቃዱ አግብቷት ማለት ነው። እና ቤቲ እንግዲህ ተዋርዳለች። እሷ የበለጠ ደግሞ ሶሲ እንግዲህ እውነታው ሁሉ ሲወጣ እዛ ቤትም ትባረራለች ማለት ነው። እንግዲህ ይሄ የባሰ ውርደት ነው። የሰው ልጅ ያንተ ልጅ ነው ብሎ የግድ አንድ ሰው ላይ ማላከክ የሚደብር ነገር ነው ማለት ነው። ጽኒ እንግዲህ ለኪራይ በጣም ታስብለታለች። ኪራይ እንዲጎዳም ስለማትፈልግ ይሄ ሁሉ ነገር ተጋፍጣ እውነታውን ደርሳበት እንግዲህ አሁን ላይ ደግሞ እውነታውን አውቃ ለኪራይ ለሁሉም ሰው ነግራለች ማለት ነው። እንግዲህ ቤቲ ምን ይውጣት ይሆን? ውሸት ላይ ውሸት ቤቲ ማስተጽን እንግዲህ እሷንም አሳግታ ውሸቷንም የባሰ ይበልጥ ውሸቱም ደግሞ እስከ እሱ ጋር ሳታድር ካንተ ጋር አድራለሁ ካንተ እርግዣለሁ ብላ የሰው ልጅ እሱ ላይ አላካ ለቤተሰቡ እንድነግር እያስፈራራች ጽናትን እዛ ማለት ነው። እንግዲህ አሁን ምን ይወጣት ይሆን? እንግዲህ ቤተሰብ በክፍል 9 እስክንገናኝ ሰላም ቆዩልኝ። ገብታችሁ ይሁ ጽናት እንግዲህ ፍርማታ በጣም አስተማሪ ነው። ጽናትን ያስተምራል፣ ትዕግስትን ያስተምራል። የጽናት ትዕግስት በጣም የሚገርም ነው ማለት ነው። ለሁላችንም ልክ እንደሷ ነው። ጽናትን ትዕግስትን ይስጠን ነው የምለው። ጽናት እንግዲህ ብዙ ነገር አሳልፋለች፣ ብዙ ችግሮችን ተጋፍጣለች። አባቷን ለማሳከም አባቷን ለማስታመም
ብዙ ነገርም አይታለች ማለት ነው። እሷ ላይም ብዙ ነገር ደርሰበታለች። ግን ሁሉም ነገር በትዕግስት እያሳለፈችው ነው። እንግዲህ እስኪ መጨረሻ የምናየው ይሆናል። ሰላም ቆዩልኝ። ሰብስክራይብ በማድረግ እንዳትረሱ። እወዳቸዋለሁ።